እንዴት ናችሁ? ደህና ናችሁ ወይ? ለማታውቁኝ ሰዎች ቤርሳቤ መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ጠፍቻለሁኝ። አሁን ግን እግዚአብሔር በረዳኝ አቅም ላለመጥፋትና ለመምጣት ጥረት አደርጋለሁኝ። ኦኬ፣ እንግዲህ ዛሬ የመጣሁበት ምክንያት በጣም ብዙ የትራቨል ካንስሌሽኖች ስላሉ ስለነሱ ምን ማድረግ እንዳለባችሁና የት አካባቢ ናቸው የሚለውን ትንሽ ነገር እንድናወራ ነው የመጣሁት። በመጀመሪያ በጣም ኃይለኛ በረዶ የሚኖረው ከ40 በላይ በሚሆኑ ስቴቶች ላይ ነው፣ አሜሪካን ሀገር ማለት ነው። ስለዚህ በጣም ከፍተኛና በጣም ትልቅ የሆነ በረዶ እንደሚመጣ ነው የሚነገረው ያለው ማለት ነገ ጃንዋሪ 24 እና እንዲሁም ደግሞ እሁድ ጃንዋሪ 25 ያውም ጃንዋሪ 25 አብዛኛው ቦታ ላይ ሙሉ በሙሉ አየር መንገዶች ሁሉ እንደሚዘጉ እየተናገሩ ነው ያለው። ያ ማለት እንግዲህ ፕላን ያደረጋችሁ ልትሄዱ ያሰባችሁ ሰዎች አፌክትድ ትሆናላችሁ ማለት ነው። እነዚህ ደግሞ የት አካባቢዎች ናቸው ብንል በጣም አደገኛ ተብሎ የሚጠበቅበት አንዱ ትልቁ ቦታ ኒውዮርክ ነው። ኒው ጀርሲ፣ ወደ ቺካጎ አካባቢ፣ ፔንሲልቬኒያ፣ ዲሲ፣ ቨርጂኒያ፣ ሜሪላንድ እንዲሁም ማሳቹሴትስ፣ ቴክሳስ፣ ኦክላሃማ፣ ወደ ሚዙሪ፣ ካንሳስ፣ ሌላ ወደ ኖርዝ ካሮላይና፣ ሳውዝ ካሮላይና፣ ሚኒሶታ እነዚህ አካባቢዎች በረዶ ይጥላል። እኔ ያልጠቀስኳቸውን በጣም ብዙ ቦታዎች ላይ በረዶ ይጥላል እና በረዶ ብቻ ሳይሆን ወደ አይስ የሚቀየር ስለሆነ በጣም ፈርተውና ሰግተው ነው ያሉት። ስለዚህ እናንተም ደግሞ መንገድ የምታስቡ ሰዎች ምንድነው ማድረግ ያለባችሁ? በመጀመሪያ ነገር ኢሜይላችሁን ቼክ ታደርጋላችሁ። ከዛ በመቀጠል ስልካችሁን ቴክስት ሊያደርጉ ስለሚችሉ ከአየር መንገድ ይህንንም ቼክ ታደርጋላችሁ ማለት ነው። ከዚህ ቀጥሎ ደግሞ ከማን ነው የገዛችሁት? ቲኬቱን ከትራቨል ኤጀንት ነው የገዛችሁት? ዳይሬክት ከአየር መንገዱ ነው የገዛችሁት? ደውላችሁ ነው የገዛችሁት? ኦንላይን ላይ ነው የገዛችሁት? ኦኬ፣ ወደ ትራቨል ኤጀንቶች ጋር ከሆነ የገዛችሁት፣ ለምሳሌ ከኔ ከሆነ የገዛችሁት፣ ለእኔ ቀጥታ ትደውሉልኛላችሁ፣ እኔ ትኬታችሁን አስተካክላለሁ ማለት ነው። ኦንላይን ላይ ለምሳሌ ከኢትዮጵያን ኤርላይንስ ወይ ተርኪሽ የሚሆን ከኤኒ ኤርላይንስ ከገዛችሁበት ደግሞ ከሆነ ከቀጥታ አየር መንገዱ ጋር ነው የምትደውሉት ማለት ነው። እነሱን ታነጋግራላችሁ። በስልክ ደግሞ ከሆነ መጀመሪያ የገዛችሁት እንደዚሁ ወደ ገዛችሁት ቦታ በመደወል የምትሄዱበትን የትራቭል ዴት ታስተካክላላችሁ ማለት ነው። ይሄንን ደግሞ ማድረግ ያለባችሁ ከአሁን ሰዓት ጀምሮ ነው ኢንካሬጅ ማድረጋችሁ። ምክንያቱም በጣም ብዙ ስለሆነ ካንስሌሽኑ ሁሉም ቦታ ካንስል ስለሚደረግ እናንተ ብቻ አይደለም አፌክትድ የምትሆኑት። ስለዚህ ለምሳሌ የነገ በረራ የነበራችሁ ሰዎች አይ በቃ እንግዲህ ያው ነገ ቅዳሜ